ጋይስ እንዴት ናችሁ? ሳምንታችሁ እንዴት አለፈ? ዛሬ እስቲ ዊክሊ ብሬክዳውን እናድርግ። ለዊክሊ ማርኬት 9 አካባቢ ፔሮች አግኝቻለሁ አሪፍ የሆኑ ኔክስት ዊክ ጥሩ ኢንትሪ ይሰጡኛል ብዬ የማስብ። የመጀመሪያው ጂቢፒ ኤዩዲ ነው። ዊክሊ በምናይበት ጊዜ ትሬንዳችን ዳውን ትሬንድ ነው። ዴይሊም ላይ በምንመለከትበት ጊዜ ትሬንዱ ዳውን ነው። ላስት ሎወር ሃይ እዚህ ጋር ፎርም አድርጎልናል። ስለዚህ አሁን የምንጠብቀው እዚህ ኤሪያ ኦፍ ኢንትረስት ላይ ሪቴስት ካረገ በኋላ አሪፍ ኢንትሪ ሲግናል እንዲሰጠን ነው። ከዛ በኋላ ኢንትሪ የምንመለከት ይሆናል። ኢንትሪ ሲግናል ስንል ሜቢ ኢንገልፊንግ ካንድልስቲክ ይሆናል ኦር ደግሞ ሪጀክሽን ፍሮም ኤሪያ ኦፍ ኢንትረስት ሊሆን ይችላል። እነሱን ማርኬቱ ከተከፈተ በኋላ ነው የምንመለከት የሚሆነው። ቀጣይ የምናየው ትሬድ ዩሮ ኤዩዲ ነው። ዩሮ ኤዩዲም ዊክሊ ታይም ፍሬም ላይ ዳውን ትሬንድ ነው። ዴይሊም ላይ በምንመለከትበት ጊዜ ትሬንዱ ዳውን ነው። ላስት ሎ ሃይ እዚህ ጋር ፎርም አድርጎልናል ቺዞን ብሬክ ስትደረግ ማለት ነው። ኤክስፔክት የምናደርገው ኤሪያ ኦፍ ኢንትረስታችን ላይ ሪጀክሽን ነው የምንጠብቀው። ከዛ ባለፈ ደግሞ ካንድልስቲክ ኢንገልፊንግንም ማየት እንፈልጋለን። ከዛ አሪፍ ኢንትሪ ከሰጠን ሎወር ታይም ፍሬም ላይ ኢንትሪ የምንወስድ ይሆናል። ኔክስት ላይ ደግሞ የምንመለከተው ኤዩዲ ካርድ ነው። ኤዩዲ ካርድ ካውንተር ትሬንድ ነው ትሬድ ላረጋ ያሰብኩት፣ ምክንያቱም ዊክሊ ላይ በምናይበት ጊዜ ትሬንዱ አፕ ትሬንድ ነው። ዴይሊ ላይ ስንመለከተው ደግሞ ዳውን ነው። ይሄን ኢንትሪ ከወሰድኩ ሪስክ ኢንትሪ ነው የሚሆነው። ማክሲመም ደግሞ ፕሮፊቴን ሊይዘው የምችለው እስከዚችኛዋ ዞን ድረስ ነው፣ ምክንያቱም ዲስካውንት ዞን ስለሆነ የዊክሊ ታይም ፍሬም ዲስካውንት ዞን ስለሆነ እስከዚህ ዞን ድረስ ኢንትሪ ሊይዘው እችላለሁ። አሁን ይሄም ኢንገልፍ አድርጎልኛል፣ ኤሪያ ኦፍ ኢንትረስትን ብሬክ አድርጎታል። ኔክስት ታይም እዚህ ጋር 4 ሃወር ታይም ፍሬም ላይ ኤሪያ ኦፍ ኢንትረስትን ሪጀክት ማድረግ ከቻለ እና አሪፍ ኢንትሪ ሲግናል ከሰጠኝ ኤዩዲ ካርድንም ልንወስደው እንችላለን፣ ግን ሪስክ ኢንትሪ ነው ካውንተር ትሬንድ ስለሆነ። ጂቢፒ ኔዘርላንድም ካውንተር ትሬንድ ነው። ላስት ዊክ ፕሪዲክት ያደረኩት እና ያልያዝኩትን ምክንያት ካውንተር ትሬንድ ስለሆነ ነው። ጀስት አናላይዝ እያደረኩት ነው፣ ግን ሞር ሪስክ የምወስድባቸው አይነት ትሬዶች አይደሉም። ይሄም ዊክሊ ታይም ፍሬም ላይ በምንመለከትበት ጊዜ ትሬንዱ ዳውን ነው። ዴይሊ ላይም ደግሞ በምንመለከትበት ጊዜ ትሬንዱ አፕ ትሬንድ ነው። ካውንተር ትሬንድ እንደመሆኑ መጠን እዚች ኤሪያ ኦፍ ኢንትረስት ላይ ሪጀክት አድርጎ አሪፍ ኢንትሪ ከሰጠኝ ልወስደው እችላለሁ፣ ግን ሞር ኤክሳይትድ የሆንበት አይነት ፔር አይደለም። ኔዘርላንድ ጄፒዋይም በምንመለከትበት ጊዜ ላስት ዊክ ኢንትሪ ካውት አድርገን ነበር። ከዚህ ዞን ላይ ሪጀክሽን ኤክስፔክት አድርጌ ነበር፣ ሪጀክሽን ሰጥቶኝ ኢንትሪ ፈልጌ ወስጄው ነበር ማለት ነው። አሁን ይሄ ትሬድ ቺን ኤሪያ ኦፍ ኢንትረስት ብሬክ አድርጎ ሪቴስት ካልሰጠኝ በስተቀር ኢንትሪ ልወስድ አልችልም። ከዚህ በኋላ ምንድነው የምንጠብቀው? ቺን ኤሪያ ኦፍ ኢንትረስታችንን ብሬክ ካደረገልን በኋላ ሪቴስት ጠብቀን ኢንትሪ እንፈልጋለን ማለት ነው። ጂቢፒ ኤዩዲን በምንመለከትበት ጊዜ ዊክሊ ታይም ፍሬሙም ዳውን ነው እንደምትመለከቱት፣ ቺን ዞን ብሬክ አድርጎታል። ዴይሊም ላይ በምንመለከት ጊዜ ዳውን ትሬንድ ነው። ቺን ዞን ብሬክ ካደረገ በኋላ ሪቴስት ሰጥቶ ብሬክ አድርጎልናል። ላስት ሎወር ሃይ ፎርም የተደረገው እዚህ ጋር ነው ማለት ነው። ስለዚህ ከዚህ ዞን ምንድነው የምንጠብቀው? ወይ እዚች ኤሪያ ኦፍ ኢንትረስት ላይ ኦር ደግሞ እዚኛው ኤሪያ ኦፍ ኢንትረስት ላይ ሪቴስት እስኪያደርግልን ጠብቀን ኢንትሪ ሲግናል ከሰጠን ኢንትሪውን መውሰድ ማለት ነው። ይሄንን ሙቭ ለመያዝ ነው የምንሞክረው። ዩኤስዲ ጄፒዋይ በምንመለከትበት ጊዜ ሁለቱም አፕ ትሬንድ ሆኗል። ማለትም ዊክሊ ላይ ይቺን ዞን ብሬክ አድርጎት አፕ ትሬንድ ሆኗል። ዴይሊ ላይ በምንመለከትበት ጊዜ ላስት ሎወር ሃይን እዚህ ጋር ፎርም አድርጎ ብሬክ አድርጎታል ማለት ነው። ቀጣይ ኤክስፔክት የምናደርገው ሙቭ ይቺን ዞን ሪጀክት እስኪያደርግልኝ እንጠብቅና ኢንትሪ እንወስዳለን ማለት ነው። ኔክስት ዊክ ሜቢ ይሄ ፔር ኩክ ላይ ያደርግ ይችላል። ካድ ጄፒዋይ በምንመለከትበት ጊዜ ይሄም ትሬንዱ አፕ ትሬንድ ሆኗል። ዊክሊ ታይም ፍሬም እዚህ ጋር ሃየር ሎውን ፎርም አድርጎልናል። ዴይሊም ላይ በምንመለከትበት ጊዜ ሃየር ሎዋን እዚች ላይ ፎርም አድርጎ ይቺን ዞን ብሬክ አድርጎልናል። ከዚህ በኋላ ኤክስፔክት የምናደርገው ይቺን ዞን ሪጀክት ያደርግልኛል ብዬ ነው፣ ምክንያቱም እዚህ ጋር ሞር ሪያክሽኖች ስላሉ እዚኛው ዞን ጋር እንደምትመለከቱት ቺን ዞን ሪጀክት ካደረገልኝ በኋላ ኢንትሪ ሲግናል ጠብቄ የምወስደው ይሆናል። ኔክስት ዊክ ያሰብኳቸው አናላይዝ ያደረኳቸው ፔሮች እና አሪፍ ኢንትሪ ሊሰጡኝ ይችላሉ ብዬ ያሰብኳቸው ፔሮች እነኝን ይመስላሉ። በቀጣይ ሳምንት እንግዲህ እንገናኛለን።